እሺ የማትስ ቤተሰቦች ለዛሬ ደግሞ ያመጣሁላችሁ ጥያቄ ከኤክስፖኔንሻል ፋንክሽን ነው። ስለዚህ ለዛሬ እቺን ቀለል ያለች ኤግዛምፕል እናያለን ማለት ነው። ምን ይላል? for the power of x square minus 1 is equals to 1 ይላል። እና ይሄን ጥያቄ እንዴት ነው ሶልቭ የምናደርገው? እቺን ማስተዋወስ ነው። አሁን እዚህ ጋር is equals to 1 ይላል። ስለዚህ is equals to 1 የሚለውን በምን መግለጽ እንችላለን? እንደምታውቁት 1 ማንኛውም ቁጥር the power of 0 ሲደረግ 1 ነው። ምንድነው? a the power of 0 is equals to 1 ማንኛውም ቁጥር the power of 0 ሲደረግ 1 ነው የሚመጣው except 0 the power of 0 ያው undefined ነው። ከዛ ውጪ ግን ማንኛውም ቁጥር the power of 0 ሲደረግ 1 ይሰጣል። ስለዚህ ወደ ጥያቄያችን እንመለስና አንድን ማንኛውም ቁጥር the power of 0 ነው ብያቸዋል። ስለዚህ እኛ አሁን አላማችን ቤዙን ማመሳሰል ነው። ምክንያቱም ቤዙ ከተመሳሰለልን ኤክስፖነንቱም እኩል መሆን አለበት። እሱኛው ደግሞ ህግ ምንድነው? ቤዙ ከተመሳሰለ ማለት ለምሳሌ a the power of m እና a the power of n እኩል ከሆኑ በሌላ አባባል m እና n እኩል ይሆናሉ ማለት ነው። ምክንያቱም ቤዛቸው አንድ አይነት ነው። ስለዚህ እኩል እንዲመጡ ግዴታ ኤክስፖነንቱም አንድ አይነት መሆን አለበት። ይሄ የኤክስፖነንት አንደኛው ሎ ነው ማለት ነው። ስለዚህ ወደ እሱ ሎ እንዲያመራልን ቤዙ እንዲመሳሰል እንደነገርኳችሁ አንድን for the power of 0 ብለን ብንገልጸው ማለት ነው። በቃ እሱን ከገለጽን በኋላ ጥያቄው አልቋል ማለት ይቻላል። ስለዚህ for x square minus 9 እንልና ዋንን ምን ብለን እንገልጸዋለን? for the power of 0 ከዛ አሁን እንዳልኳችሁ ቤዙ ተመሳስሎልናል። ስለዚህ ኤክስፖነንቱም አንድ አይነት ይሆናል። ስለዚህ x square minus 9 is equals to 0 ከዛ 9 ወደዛ ስትሄድ x square is equals to 9 ስለዚህ x ብቻ እንድትቀር ቦት ሳይድ አንደር ራዲካል ስናስገባው ምን ይሆናል? x is equals to plus or minus ራዲካል 3 ራዲካል 9 ይሆናል። ራዲካል 9 ይሆናል። ስለዚህ 9 ከስኩዌር ስትወጣ 3 ይመጣል። ስለዚህ ፕላስ ኦር ማይነስ 3 ስለዚህ መልሳችን ምን ይሆናል ማለት ነው? x is equals to 3 እና x is equals to minus 3